የግጥሜ ርዕስ የፈገግታው ጌታ ይሰኛል። ያ የሳቅ መድረክ ዛሬ ባዶ ቀረ። የጨዋታው ጌታ ድንገት ተሰናበተ። ነፂ ነበር ስሙ ለስሙ የታመነ፣ በደግነት ስራው በልባችን የዘመነ፣ በደግነት ስራው በልባችን የዘመነ። ከሲቲ ቦይስ ጀምሮ እስከ ቤተሰብ ጨዋታ ለሰው ደስታ ሰጪ ሳይኖረው መቆጣ፣ በፊልሙ መድረክ ጥበብን ሲዘራ፣ በኢቢኤስ ስክሪን ሳቅን ሲያበራክት ከጋራ፣ በኢቢኤስ ስክሪን ሳቅን ሲያበራክት ከጋራ። የጆምቤ የሳቅ ንጉስ ሚስተር ኤክስ ድንቁ ጥበብን ሲያጣፍጥ በልዩ ዕውቀቱ፣ ከታናሽ ከታላቅ ከሁሉ ጋር ተግባቢ፣ የኪነ ጥበብ ምሰሶ የሰው ልብ ገዢ፣ የኪነ ጥበብ ምሰሶ የሰው ልብ ገዢ። ባደረበት ህመም ብዝልም ሰውነቱ፣ ፈገግታው አልጠፋም ነበረ ጥንካሬው። ሞት ቀጠሮ የለው ቢወስደውም ከኛ፣ ስራው ምስክር ነው አይሆንም መጸጠኛ፣ ስራው ምስክር ነው አይሆንም መጸጠኛ። ጥበብ አለቀሰች አጣች ቀኝ እጇን፣ ኢትዮጵያ አጣች ዛሬ ብርቅዬ ልጇን። ነፃነት ሆይ እረፍ በሰላም ተኝተ፣ ተዝቆ የማያልቅ ትልቅ ስም ትተ፣ ተዝቆ የማያልቅ ትልቅ ስም ትተ። አመሰግናለሁ።